ዘለና ላወራ አልቻልኩም። በጣም ሩታ በጣም ቀለኛ ሆናለች። ያው ባህሩን አስመለከተ ነው መሰለኝ። እሺ እንካይ ወደ ኋላ ግን መዞር አይቻልም። ያው በዛ ነው። እኔ ታዲያ እንደሱ አትሉኝ እናንተ እኮ አስቀድማችሁ ትነግሩኝ። ያው ዛሬ በነገራችን ላይ ጌም አለኝ ታውቃላችሁ። ዛሬ ጌም አለኝ ማታ 3 ሰዓት ላይ እንዳትቀሩ። ያ እንደ በዘረራ ነው የምናሸንፈው ደግሞ ይከፈት እቤት ነው የማየው። በጣም ለምን ከነሱ ጋር አላየውም? አይ ትርጉም ስላለው ሚስጥር ስለሆነ ለራስሽ ብቻ ስለሆነ በጣም ተወጇለሽ ብዬ ተስፋ አደርጋለሁ። የምር በጣም ተወጇለሽ እና ደስተኛም ያደርግሻል ብዬ አስባለሁ። እና ስለሚገባሽ ነው። በጣም ጠንካራ ሴት ነሽ። ብዙ ነገሮችን ያሳለፍሽ ብዙ ነገሮችን ያሳለፍሽ ቅድም እየነገርኩሽ ነበር። ይሄንን ባል ካንቺ ጋር በማሳለፌ እድለኛ ነኝ ያልኩሽ ነበር። ምክንያቱም በጣም ጀግና ሴት ነሽ እንደኔ ተመለሽ በለ ግድ ነው እና ለዛም ነው ስለሚገባሽም ነው የባል የኔ ወንድም እውነት እግዚአብሔር ያክብርልኝ። ብዙ አጨብጫቢ የለም። ሌላ አጨብጭብ ሌላ ካሜራማኑ እንደሆነ ያው ከማጨብላ ለኔ ያስቀኝም እያለ ነው ለኔ የለኝም እያለ እንሰጣለን። አይዞህ እኔ እሰጣለሁ። ኦኬ ለዚህ እሱ ከበላች አይዞህ ዝም በለሽ። የሆነ አንድ እግር ከሰጠነው በቂው ነው። የዶሮ ወንድም ነው ይወዳል፣ ምግብ ይወዳል፣ ዳቦ ይወዳል አለ ዳቦ አለ፣ ኬኒቶ አለ። አዎ እግዚአብሔር አለ። ዳቦ አለ፣ ኬኒቶ አለ፣ ሌላም አለ፣ ዶሮ አለ፣ ክትፎ አለ፣ አይብ አለ፣ ጎመን አለ፣ ጾም አለ። ሌላ ምንድን ነው ያለው? ሌላውን እያየን እነግራቸዋለን። በቃ እና ሩታዬ የምር ዛሬ ያው በኔ ወጪ ዝምት ተዝናንተን ምናምን ድምቅ ብለን ምናምን ዛሬ ከቤት አንወጣም። ሲጀመር ከቤት አንወጣም ባለው ቤት ነው እናሳልፈው። ቤት ነው እንጂ ሲጀመር በዓል እኮ ቤት ነው የሚያምረው አይደል? በዚህ አጋጣሚ ግን ያው መልካም እድል ማለት ይፈልጋሉ። ምክንያቱም ማታ 3 ሰዓት ላይ የቀጠረው ጌም አለሽ እና ያው አንቺን የሚወዱሽ አንቺን የሚያከብሩሽ ብዙ ፋሚሊዎች አሉ። እነሱም አያሳፍሩሽም ብዬ ተስፋ አደርጋለሁና መልካሙን ሁሉ እድሉን እመኝልሻለሁ። ቤተሰቦች እንግዲህ ማታ ቅድም እንደነገርኳችሁ ማታ 3 ሰዓት ላይ ማንም ሰው እንዳይቀር መቅረት የተከለከለ ነው። ከተመልካችን ደግሞ አልፎ ብዙ ነገር የምናደርግበት ቀን ነው ብዬ አስባለሁ። እና ግን ምን ተሰማሽ? ደውልሽ ና አንሰልሽ ያሉት ኬዞች አሉ ከአብርሃም ጋር ብዙ ነገሮች አሉ። አሁን ላይ አንቺና አብርሃም ሰላም አይደላችሁም። ተለያይታችኋል ስልሽ ተጣልታችኋል።